ባልና ሚስት ገና እንደተጋቡ የሰርጋቸው ቀን ነው አሽሙሩ፣ ስድቡ እና ቀብድ ማስያዙ የሚጀምረው። በዚህ ምክንያት ቤታቸው እንድትመጡ አይፈልጉምሽ፣ እነሱም መምጣት አይፈልጉም። እንደዚህ የምታደርጓቸው ከሆነ አንድ ዓመት የወሊድ መከላከያ ሳይጠቀሙ ቢያንስ በሳምንት 2 ጊዜና ከዛ በላይ የግብረ ስጋ ግንኙነት እየፈጸሙ ምንም ጽንስ መፈጠር ካልቻለ ሴቷ ናት በጣም እየሮጠች ቶሎ ሂዳ ወደ ሕክምና ቦታ ብቻዋን ተመርምራ ችግሯን ለማወቅ የምትጥረው። እኛ ወንዶች ብዙ ጊዜ ወደ ሕክምና ተቋም መሄድ አንፈልግም። ሴቶቹ በጣም ጥሩ ሕክምና አድርገው የሚሳካላቸው ባሎቻቸው የሚያደርጉላቸው ሰፖርት በጣም ከፍተኛ ሲሆን ነው። አንዳንድ ባሎች ሲመጡ ምንም በቃ የሷ ችግር ነው የራሷ ጉዳይ ነው ብለው ልጅ መውለድ እንደ አንድ ትልቅ ስኬት አድርገን እንድንቆጥረው ያደረገን ራሱ ማህበረሰቡ ነው። ምንም ብንሰራ ልጅ ከሌለን ግን በዜሮ ተጣፍቶ ምንም እንደሌለን አድርጎ የሚነግረን ማን ነው? ራሱ ማህበረሰቡ ነው። ልጅ መውለድ አለብኝ ምክንያቱም ስሞት ቀለበቴን የሚቀበለኝና የሚረከበኝ ሰው ፈልጋለሁ አለች። ዘር ተክቷል። እዛው ገና ሳይቀበር እኮ ነው ሬሳውን ይዘን እየሄድ ልጅ ወልዷል፣ ዘር ተክቷል። ስለዚህ የሆዳቸውን በሆዳቸው አፍነው ደፈር ያሉ ደግሞ ወደ ሕክምና ቦታ ሄደው ችግሮቻቸውን አውቀው ለችግሮቻቸው መፍትሄ አበጅተው ሰላም ጤና ይስጥልን። እንዴት ናችሁ? የሜዲኪዩር ፖድካስት ቤተሰቦችና ተከታታዮቻችን ሁሉም ነገር ሰላም ነው አለን። እኛ ጋርም በጣም ሰላም ነው። ጊዜያችሁ፣ ሳምንታችሁ፣ ቀናችሁ እንዴት አለፈ? ሁሉም ነገር መልካም። ዛሬ እንግዲህ የመካንነት ትርጉሙ ምንድነው? ለዚህ ለመካንነት ትርጉም የተሰጡ አይነቶች ምንድን ናቸው? ይህንን መካንነት ከምን አንግል አንጻር መተርጎም እንችላለን የሚሉትን ፕሮግራሞች በዚህ አጭር ቪዲዮ ይዤላችሁ ቀርብ ያለው። ይህንን ፕሮግራም አዘጋጅቼ የማቀርብላችሁ ፍቃዱ ተስፋዬ ነኝ። እንግዲህ መካንነት ብዙ ሰዎች በተለይ በአሁኑ ሰዓት በተለያዩ ሶሻል ሚዲያዎች ስለ መካንነት በጣም ብዙ የሆኑ ትንተናዎች፣ ትርጉሞች እየተሰጡ ይገኛሉ። በተለይ በሙያው ላይ በዘርፉ ላይ ብዙ ልምድ ያካበቱ ባለሙያዎች በተለይ የማህፀንና ጽንስ ሐኪሞችና የኢንፈርቲሊቲ ሐኪሞች በራሳቸው ፕላትፎርም አቅም በፈቀደ መጠን ይህንን የመካንነት ትርጉም እየሰጡ ማህበረሰቡን በደንብ እያነቁና የተለያዩ መረጃዎችን ወደ ማህበረሰቡ እያደረሱ እንደሚገኙ በደንብ እያየን እንገኛለን። እኛም ደግሞ ይህ የመካንነት ትርጓሜ ምን ይመስላል የሚሉትን ነገሮች ከ3 አንግል አንጻር ይዤላችሁ መጥቻለሁ። ምናልባት ይህንን ሐሳብ የተነሳውበት በቅርቡ ባሳተምኩት ይህ ትወልጃለሽ ትወልዳለህ የሚለው ምዕራፍ 5 ላይ የሚገኘውን መነሻ በማድረግና በዚህ ስራ ላይ እያለው እስከዛሬ ድረስ የገጠመኝን አንዳንድ የጥንዶችን ታሪክም ከዚህ ጋር አንድ ላይ አያይዤ ለማቅረብ እሞክራለሁ። የትም ሳትሄዱ ቤተሰቦቼ እንድትከታተሉኝ በማክበር እጠይቃለሁ። እንግዲህ ወደ ትርጉሙ ከመግባታችን በፊት መካንነት ወይም መካን ሲባል አንዳንድ ነገሮችን ልናጠራ ይገባል። ብዙ ጊዜ ይህንን ቃል ስናነሳው መካን ማለት ፍጹም መውለድ አለመቻል ተብሎ ይታሰባል። ይህ በእርግጥ ነው ወይ? መካንነት ፍጹም አለመውለድ መቻል ነው ወይስ ትርጓሜው ለጊዜው ልጅ ለመውለድ መቸገር ወይም ደግሞ ልጅ ለመውለድ መዘግየት? የትኛው ይሻላል ለዚህ ትርጉም ልንሰጠው የምንችለው? መካን ሲባል በፍጹም መውለድ አለመቻል። ይህን የሚያስቡ አንዳንድ የማህበረሰብ ክፍሎች አሉ። ሌሎቹ ደግሞ መካን የሚለውን ትርጉም ለጊዜው ልጅ ያለመውለድ ችግር፣ ለምሳሌ እከሌ መካን ነበረች ሲባል የሆነ ጊዜ ላይ ልጅ መውለድ አችልም ነበረ፣ ነገር ግን ከዛ በኋላ ወለደች። ስለዚህ ለጊዜው ልጅ ለመውለድ መቸገር ሊሆን ይችላል፣ ወይም ልጅ ለማግኘት መዘግየት የሚለው ትርጉም
ሞር የሚያሳምነንና ወደፊት የሚያስኬደን ሊሆን ይችላል። ይህን ቤተሰቦቼ በደንብ ልታውቁትና ልትረዱት ይገባል፣ በተለይ በዚህ ችግር ውስጥ የምትገኙ። ሁለተኛው ልናጠራው የሚገባው ነገር መካን ሲባል ሁልጊዜ በአእምሯችን የሚመጣው ሴቷ ላይ እንደሆነ ነው። ሪሊ መካን ሴት ብቻ ነች ወይ? ይህንንም በደንብ ልናውቅ ይገባል። አሁን ግን በጣም ብዙ የማህበረሰብ ክፍሎች የወንድ መካንም እንዳለ እየተረዱ ስለሚመጡ እሷ መውለድ አትችልም፣ እሷ ደረቅ ናት፣ እሷ መሃን ናት፣ እሷ ማህፀኗ ተዘግቷል እያልን በጣም ብዙ ወሬዎችን ብዙ ሀሳቦችን እንሰነዝር ነበረ። አሁን ግን መካን ሲባል ወንዱም ችግር ውስጥ እንዳለ መገለጽ አለበት። የሴት መካን አለ፣ የሴት መካን እንዳለ ሁሉ የወንድ መካን አለ። ይሄ በደንብ በዚህ ፖድካስት ልናጠራው ይገባል። ይህንን የምናጠራው ደግሞ ዝም ብለን በአፈ ታሪክ ወይም በተለመደ አባባል ሳይሆን በተሰሩ ጥናቶች፣ ምርምሮችና በተገኙ ፋይንዲንጎች ነው። ምናልባት የመካንነት ችግር በባልና ሚስት መካከል ሲካሄድ የሴቷ ችግር እንዳልሆነ የወንዱም ችግር እንደሆነ ጥናቶቹ ያሳያሉ። የተለያዩ ጥናቶችን በማገላበጥበት ጊዜና እዚህ መጽሐፍ ላይ ባሰፈርኩት መሰረት የሴቷ ችግር ወደ 40%፣ የወንዱ ችግር ከ35 እስከ 40%፣ 10% የጋራ ችግር፣ 10% ደግሞ እስካሁን ድረስ ሳይንስ ያልደረሰበት ወይም አንኤክስፕሌንድ ኢንፈርቲሊቲ ተብሎ ይጠራል። ይህንን ጥናት መሰረት አድርገን ሐሳባችንን፣ አመለካከታችንና መረጃዎቻችንን ማስተካከል አለብን። በባልና ሚስት መካከል ልጅ ለጊዜው አልገኝ ካለ ሴቷ ብቻ አይደለችም መካን የምትሆነው፣ ወንዱም ሊሆን ይችላል። ወይም ሁለቱም ምንም ችግር ሳይኖርባቸው ምክንያቱ ያልታወቀ ለጊዜው ልጅ መዘግየት ሊፈጠር ይችላል። ወይም ደግሞ ሁለቱም ጋር የጋራ ችግር ሊኖር ይችላል። ስለዚህ ይህንን ነገሮች ማጥራት በጣም አለብን። በሌላ ደግሞ ስናይ ስለ መካንነት ትርጓሜ ከመሄዳችን በፊት ይህ የመካንነት ትርጉሙ ከምን አንጻር ነው መተርጎም ያለበት? እዚህ መጽሐፌ ላይ በ3 መንገድ ነው ያየሁት። አንደኛው ከሕክምና አንጻር መካንነት እንዴት ይተረጎማል፣ እንደገና ከባህልና ከእሴቶቻችን ከማህበረሰባችን ባህል ጋር በተያያዘ ባህላዊና ማህበረሰባዊ እሴት ጋር የተያያዘ ትርጉም ሲሰጠው እናያለን። እንዲሁም በሶስተኛ ደረጃ ደግሞ በመንፈሳዊ እሴቶች ላይ የተለያዩ ትርጓሜዎች ሲሰጠው ይታያል። እነዚህ 3ቱ ሁኔታዎች እንደ ፒላር አድርገን ብንወስዳቸው ከነዚህ ከ3ቱ አንጻር መካንነትን ስንተረጉም ማነው ትክክል፣ የትኛው ሐሳብ መስተካከል አለበት፣ የትኛው ሐሳብ ማስተካከያ ተደርጎለት ወደ ህብረተሰቡ መቅረብ ይገባል የሚሉትን ነገሮች እዚሁ ጋር አብረን ማየት እንችላለን። እንግዲህ እነዚህ 3ቱን ፒላሮች ትርጓሜውን ስንሰጥ ከነዚህ ፒላሮች መሰረት በማድረግ ትርጓሜውን ስንሰጥ ዞሮ ዋናው ዓላማ ምንድነው? በማህበረሰባችን ውስጥ ያለው የመካንነት ችግርን ወደ ማህበረሰቡ አውርደን በማህበረሰቡ ዘንድ ያለውን የተሳሳተና የተዛባ አመለካከትን ማስተካከል እና እነዚህ የማህበረሰብ ክፍሎች እነዚህ ነገሮቻቸውን ካስተካከሉ ለጊዜው ልጅ ለመውለድ ችግር የገጠማቸውን ታካሚዎች ጋር ሄደው አያሸማቅቋቸውም፣ አይሰድቧቸውም፣ አንገታቸውን እንዲደፉ አያደርጉባቸው፣ ጣታቸውንም አይቀሳሰሩባቸው። ምክንያቱም እውነተኛው ትርጓሜ የትኛው ጋር እንደሆነ ከኛ የሚጠበቀውን ነገር ለማህበረሰቡ ማቅረብ ስላለብን። ለምንድነው ማህበረሰቡ ላይ የግንዛቤ ለውጥ እንዲፈጠር ያስፈለገው ሲባል እጅግ በጣም ብዙ ትዳሮች ወይም ደግሞ ጥንዶች ለጊዜው ልጅ ባለመውለዳቸው ምክንያት ትዳራቸውን እንዳይቀጥሉ፣ ፍቅራቸውን እንዳያጣጥሙ፣ እንዲሁም ለዘመናት የገነቡት ትዳር ቤተሰብ በልጅ ማጣት ምክንያት ተበትኖ እንደ አንድ የማህበረሰብ ቀውስ የፍቺን መብዛትን ከሚያባብሱ አንደኛው ችግሮች ይህ ለጊዜው ልጅ ያለመውለድ ችግር በመሆኑ ነው። ለዚህ መፍትሄ አለ ወይ? አዎ መፍትሄ አለው። ወደ መፍትሄው ከመኬዱ በፊት መጀመሪያ መሰራት ያለበት ጭንቅላት ላይ ነው፣ ማህበረሰቡ ላይ ነው መሰራት ያለበት። መካንነት የፈጣሪ እርግማን ሳይሆን ለጊዜው ልጅ ያለመውለድ ችግር ሀፕን ሊያደርግ ይችላል። ይህ ሊሆን የቻለበት ደግሞ ምናልባት በሁለቱ በባልና ሚስት መካከል የሚኖር የጤና እክል ሊሆን ስለሚችል ነው። ይህንን ነው የምናወራው። በዚህ ፖድካስትም ይህንን ነገሮች በተወሰነ መንገድ ለማብራራት እንሞክራለን። በዚህ በመካንነት ችግር ብናወራው በጣም ብዙ ነው።
በቤተሰባችን አለ፣ በጎረቤት አለ፣ በስራ ቦታ አለ፣ በጣም በብዙ ቦታዎች ያልወለዱ ሰዎች አሉ። እነዚህ ያልወለዱ ጥንዶች አለመውለዳቸውን ለሌሎች ሰዎች አሳልፈው ሊናገሩ ይቅርና በጣም በቃ ሳይለንት አድርገው ቤታቸው አፍነው ነው የሚቀመጡት። ምክንያቱ ምንድነው ተብሎ ቢባል ይህንን ችግራቸውን ለማህበረሰቡ አውጥተው ቢናገሩ ማህበረሰቡ የሚያሳድርባቸው ተጽዕኖ እጅግ በጣም ብዙ ስለሆነ ነው። ስለዚህ የሆዳቸውን በሆዳቸው አፍነው ደፈር ያሉ ደግሞ ወደ ሕክምና ቦታ ሄደው ችግሮቻቸውን አውቀው ለችግሮቻቸው መፍትሄ አበጅተው ከነበሩበት ችግር ወጥተው ብዙዎቹ የወላጅነት ህልማቸውን አሳክተው በደስታ እየኖሩ እንደሚገኙ እኛ ህያው ምስክሮች ነን። እንዲሁም ደግሞ ይህ የመካንነት ችግር የሴቷ ችግር እንዳልሆነና የወንዱም ችግር እንደሆነና የጋራ ችግር እንደሆነ በደንብ የምንረዳ ከሆነ እነዚህን ጥንዶች ማገዝ ነው የሚገባን እንጂ ሴቷን ለብቻ ወስደን ለምን ማይወልድ ከሆነ ለምን ፈተሽ ሌላ ቦታ ሌላ ትዳር አትይዥም እያልን የቅርብ ቤተሰቦች በተለይ እናት፣ አባት፣ እህት፣ ወንድም ይህንን ተጽዕኖ የሚያደርጉ አንዳንድ የማህበረሰብ ክፍሎች አሉ። ለዚህም ነው ብዙ ባለትዳሮች ከቤተሰቦቻቸው ጋር መቀላቀል በተለይ ማህበራዊ ጉዳይ መቀላቀል አይፈልጉም። ለምን? እዛ ሲሄዱ የሚመጣባቸው ጥያቄ ስላለ። ይህን ጥያቄ ደግሞ ወዲያው መመለስ የሚቻል ላይሆን ይችላል። ጥያቄው ደግሞ በጣም ልብ የሚሰብር ቅስም የሚሰብርና አንገት የሚያስደፋ በተለያዩ ማህበራዊ ጉዳይ እንኳን ቢከሰት እነሱ ጋር ሄደን ለመሳተፍ ፍቃደኞች ማንሆንበታለን። ሲጀምር በዚህ ችግር ውስጥ ያሉ ሰዎች ችግራቸውን የሚያውቁትና በምን ሁኔታ ላይ እንዳሉ የሚያውቁት ራሳቸው ናቸው። ነገር ግን አንዳንድ የማህበረሰብ ክፍሎች እናቅላቸዋለን የሚሉ አሉ። የነሱ ያለመውለድ ችግር የራሳቸው ምክንያት እንደኖራቸው የሚያውቁት ጥንዶቹ እንዳለ ሆኖ አንዳንድ እናውቅላቸዋለን የሚሉ የቅርብ ቤተሰቦች ሂደው በነገር ሲሰነቁጧቸው፣ ሲሰድቧቸው፣ በአሽሙር ሲነግሯቸው፣ ጣታቸውን ሲቀሳሰሩባቸው፣ በጣም ብዙ ነገር ሲያደርጓቸው እናያለን፣ እንመለከታለን። ይሄንን ማድረጉ ተገቢ ነው ወይ? ለነዚህ ጥንዶችስ ምን የሚፈይድላቸው ነገር አለ? ቢሆን ጥሩነቱ ምንድነው? ያሉበትን ችግር ተረድቶ ለችግሩ መፍትሄ እንዲያመጡ ማገዝ መርዳት የተሻለ ነው። ካልሆነ ደግሞ ከነሱ ደበቅ ብለን ብንጸልይላቸው በሃይማኖታችን ጉድ ዊሽ ብናረግላቸው የተሻለ ነው። ከሁሉም ደግሞ እነሱ የሚወዱት ደግሞ ዝም ብንላቸውም ይቻላል። ዝምታ በራሱ እርዳታ ነው። በጣም የሚገርመው ነገር ባልና ሚስት ገና እንደተጋቡ የሰርጋቸው ቀን ነው አሽሙሩ፣ ስድቡ እና ቀብድ ማስያዙ የሚጀምረው። በምን ብትሉ በዘፈን ገና ኬክ ሲቆረሱ ምን ሲል አብረው ሲሆኑ ነው። የዛሬ ዓመት የማሙሽ አባት፣ የዛሬ ዓመት የማሙሽ እናት እያሉ ማህበረሰቡ ቀብድ የሚያስይዘው የዛን ጊዜ ነው። አስባችሁታል? አሳይመንት ነው። ከዛ እናትና አባት በመጠየቅ ሰበብ ወደ ቤታቸው ይሄዱና አዲስ ነገር አለ እንዴ? ምን አዲስ ነገር አለ ይላሉ። ምናልባት አዲስ ዓመት ላይ ይመጡና ከዛ ደግሞ የገና በዓል ደግሞ ሲመጣ ወይም ሌላ አረፋ ወይም ደግሞ ረመዳን ሲመጣ ደግሞ ይመጡና ዘመድ ጥየቃ መስለው ዘመድ ለመጠየቅና ቤት ለማየት እነሱን ለመጠየቅ አስመስለው አሁንስ ምን አዲስ ነገር አለ ይላሉ። እንግዲህ በሶስት ወር ልዩነት ውስጥ ልጅ ተጠፍጥፎ እንደ ጭቃ የሚሰራ ወይም ደግሞ ሱፐርማርኬት ሄደን ገዝተን የምናመጣው ወይ ባለን ገንዘብ፣ አቅም፣ ጉልበት፣ ዕውቀት ተጠቅመን የምናመጣው አንድ ቁስ አካል ነገር አይደለም። እንዴት አድርገን እያሰብን ነው ታዲያ ለአዲስ ዓመት የጠየቅናቸው ለገና የምንጠይቃቸው በ4 ወር ልዩነት ውስጥ? ይሄ እኮ በሌላ ሁኔታ ተጽዕኖ እያሳደርንባቸው ነው የምንገኘው። በዚህ ምክንያት ቤታቸው እንድትመጡ አይፈልጉም። እነሱም መምጣት አይፈልጉም። እንደዚህ የምታደርጓቸው ከሆነ ጫናው በጣም የበረታ ነው። ከዛ አለፍ ሲል ደግሞ መቼ ነው አያት የምታረገኝ፣ መቼ ነው አጎት የምታረገኝ፣ መቼ ነው አክስት የምታረገኝ እያሉ ዝም ብለው ደግሞ በቃ የሚቀበጣጥሩ በጣም ብዙ ቤተሰቦች አሉ። እነዚህን ሰዎች እየጎዳችኋቸው ነው። ጥላቻ እያተረፋችሁ ነው ያላችሁ። መፍትሄው በእጃቸው እንዳለ እነሱ ያውቃሉ። በመጀመሪያስ ደረጃ እነዚህ ጥንዶች መውለድ ያልፈለጉበት የራሳቸው ምክንያት ሊኖራቸው ይችላል። ከምክንያቶቹ ውስጥ አንደኛው ምናልባት ልጅ ለመውለድ ፕሮግራምድ ላይሆኑ ይችላሉ። የራሳቸው ጊዜ እየጠበቁ ሊሆን ይችላል። ሁለተኛ እነሱ የሚያውቁት የግል ችግር ሊኖርባቸው ይችላል። ሶስተኛ ልጅ ለማግኘት እምቢ ብሏቸው ምናልባት ወደ እምነት ቦታ ወደ ሕክምና ተቋም ሄደው እየሞከሩ ሊሆን ይችላል። በአራተኛ ደረጃ ደግሞ እነዚህን
ብዙ ሙከራዎች አድርገው ከደክሟቸው አረፍ ብለው ሊሆን ይችላል። ወይ ደግሞ ለጊዜው ልጅ መውለድ እምቢ ብሏቸው ሊሆን ይችላል። እነዚህ ነገሮች በሙሉ አውጥተው ላይነግሯችሁ ይችላሉ። ይሄን ነገር ተረዱላቸውና ቤታቸው ስትሄዱ ፍቅራችሁን አሳዩአቸው። ስለ ልጅ ነገርም አታንሱባቸው። እኔ በጣም ብዙ የማስተውለው ነገር አለ። በተለይ ለበዓል ይሄዱና እኔ አንድ ማስተውሰው ባልና ሚስቶች ቤት ሰርተው ቤት ሊያስመርቁ መጡ። የቤት እቃው በጣም አሪፍ ነው፣ ያምራል፣ ከውጭ ኢምፖርት የተደረገ ነው። ከዛ በኋላ በጣም በቃ ይበላል፣ ይጠጣል፣ ኢንጆይ እየተደረገ ነው። ከዛ ምንድነው የሚሉት የሆኑ ግሩፖች ሰብሰብ ብለው ቤቱ ካለ ልጅ ባዶ ነው ይሏታል በአሽሙር። ዩሲ በጣም 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 አስቀያሚ የሆነ ገለጻ፣ ደባሪ የሆነ ነገር ነው። ይሄንን ችግር ነው ማህበረሰቡ ላይ በደንብ አድርገን ከሰራን እንደዚህ አይነት ቅስም ሰባሪ የሆኑ ንግግሮችን መቅረፍ ከቻልን በዚህ ችግር ውስጥ ለሚገኙ ሰዎች ብርታት እንሆናቸዋለን፣ መፍትሄ ፈላጊዎች እንሆንላቸዋለን። በትክክል መሰራት ያለበት ማህበረሰቡ ላይ ነው የሚል ጠንካራ የሆነ አቋም ስላለኝ ነው በዚህ ቪዲዮና በተለያዩ ቪዲዮዎች እየመጣው የራሴን ጥረት እያደረኩኝ የምገኘው። እስኪ መካንነት በሰፊው ልንዘረዝረው እንችላለን። ከምን ፒላር አንጻር? ከሶስት ፒላር ወይም ደግሞ ከሶስት ምሰሶዎች አንጻር። የመጀመሪያው ምሰሶ ከሳይንሳዊ ሕክምና በመነሳት የመካንነት ትርጓሜ ምን ይመስላል? ሁለተኛው በማህበራዊና በባህላዊ ፒላር ጋር በመነሳት ትርጓሜው እንዴት ይሰጣል? መንፈሳዊ እሴቶች ላይ በመመስረት ትርጓሜው እንዴት ይሰጣል የሚለውን በተከታታይ ይዤላችሁ እመጣለሁ። በደንብ እንድትከታተሉኝና የራሳችሁን ሐሳብ አስተያየት ኮመንት እንድታረጉኝ በጣም እፈልጋለሁ። አትሰላችሁ። አብረን በጋራ ማህበረሰቡን፣ አመለካከቱን፣ ሐሳቡን፣ አስተሳሰቡን፣ መረዳቱን እንቀይረዋለን። እንግዲህ ቤተሰቦቼ ባለፈው ጊዜ በነበረን ኤፒሶድ ላይ ራሴን በመጠኑ ሳስተዋውቅ እኔ ኤጁኬሽናል ባክግራውንዴ የሕክምና ባለሙያ አይደለሁም፣ ዶክተር አይደለሁም፣ ምንም ውስጥ የለሁበትም። ነገር ግን በህይወት አጋጣሚ በዚህ ስራ ውስጥ ለተቸገሩ ሰዎች ሕክምናውን እንዲያገኙ ሙሉ መረጃውን እየሰጠው እገኛለሁ። አስፈላጊም ውጭ ሀገር ወይም ወደ ህንድ ሀገር ሄደው መታከም ለሚፈልጉት ደግሞ አስፈላጊውን የሆነ መረጃ እየሰጠን ብዙ ጥንዶች እየወለዱ እንደሚገኙ መናገር እችላለሁ። ስለዚህ መካንነት ከሕክምናው አንጻር እንዴት ይተረጎማል? መካንነት ማለት ምን ማለት ነው? መካንነት በራሱ ምንድነው የሚለውን ትርጓሜ እኔ ከመነግራችሁ ይልቅ በባለሙያ የተደገፈ በዚህ ዘርፍ ላይ ስራውን እየሰሩ የሚገኙ የጋይኒኮሎጂስቶችና የኢንፈርቲሊቲ ስፔሻሊስቶችና ሰብ ስፔሻሊስቶች በደንብ ቢያብራሩበት ደስ ይለኛል። ነገር ግን እነሱን በተከታታይ ይዣቸው በእንግዳ መልክ ይዣቸው ስለምመጣ ከነሱ ጋር በደንብ አድርጌ ልነጋገርና ከነሱ ጋር ያለኝን ሐሳብ አስተያየት ልወያይና ያንን ወደ እናንተ ይዤላችሁ መምጣት እንችላለሁ። በቅርቡም ይህንን ነገር እናደርጋለን። ለጊዜው ግን እነሱ ከመምጣታቸው በፊት የኔ በተለይ እነሱ የተናገሩትን ነገር ነው የሰማሁትን ያነበብኩትን ለእናንተ ልንገራችሁ። ምናልባት የሐሳብ የለውጥ የመረጃ ክፍተት ካለ ብታስተካክሉኝና ብታርሙኝ ለመታረምና ለመስተካከል ሁልጊዜ ዝግጁ ነኝ። እኔ ራሴን ሁልጊዜ የማየው የራሴ ተማሪ እንደሆንኩ አድርጌ ስለማስብ። ስለዚህ መካንነት ማለት ምን ማለት ነው ሲባል እንግዲህ የWHO ዴፊኒሽንም እንዲሁም የሕክምና ባለሙያዎች የሚያብራሩት ነገር ምንድነው? ጥንዶች ለአንድ ዓመት የወሊድ መከላከያ ሳይጠቀሙ ቢያንስ በሳምንት 2 ጊዜና ከዛ በላይ የግብረ ስጋ ግንኙነት እየፈጸሙ ምንም ጽንስ መፈጠር ካልቻለ ይህ ሁኔታ መካንነት ተብሎ ይጠራል። አስፈላጊ ከሆነ ደግሞአሉ። ጥንዶች ለአንድ ዓመትና ከዛ በላይ ምንም አይነት የወሊድ መከላከያ ሳይጠቀሙ በሳምንት 2 ጊዜና ከዛ በላይ ግንኙነት እየፈጸሙ ምንም ጽንስ መፈጠር ካልቻለ ይህ ሁኔታ መካንነት ተብሎ ይጠራል። ይሄን የጤና ባለሙያዎች በደንብ ኤክስፕሌን የሚያደርጉት ሁኔታ ነው። በሌላ መንገድ ደግሞ የሴቷ ዕድሜ በተለይ ከ35 ዓመት በላይ ከሆናትና እንዲሁም በ6 ወር ጊዜ ውስጥ ያለምንም የወሊድ መከላከያ በሳምንት ከ2 ጊዜና ከዛ በላይ ግብረ ስጋ ግንኙነት እየፈጸሙ ምንም ጽንስ መፈጠር ካልቻለ ይህም ሁኔታ መካንነት ሊባል ይችላል። አደራችሁን፣ መካንነት ማለት ፈጽሞ ልጅ መውለድ አለመቻል ማለት አይደለም። መካንነት ማለት በዚህ እናስተካክለው ከትርጉሙ ራሱ
መካንነት ማለት ፍጹም ልጅ መውለድ አለመቻል ሳይሆን ለጊዜው ልጅ አለመውለድ ምክንያት ለጊዜው ነው። ምክንያቱም ከጊዜ በኋላ መፍትሄዎች ከተገኙለት መፍትሄ ከተበጀለትና ወደ ሕክምና ቦታ ሄደን አስፈላጊውን የሆነ ምርመራዎችና ሕክምናዎች ካደረግን ልንወልድ ስለምንችል ማለት ነው። ስለዚህ በዚህ ይስተካከል። መካንነት ማለት ለጊዜው ልጅ መውለድ አለመቻል ነው እንጂ ፈጽሞ ልጅ አለመውለድ ማለት አይደለም። ይሄ በደንብ አድርጎ ይታሰብልኝ። መካንነት የሚለው ቃል ጭራሹኑ ማርገዝ አለመቻል ወይም ደግሞ አንዴ ካረገዙ በኋላ ደግሞ ለድጋሚ መርገዝ አለመቻል ማለት ደግሞ አይደለም። እዚህ ጋር መካንነትን ለሁለት ከፍለን ማየት እንችላለን። የመጀመሪያ ደረጃ መካንነት ወይም ፕራይመሪ ኢንፈርቲሊቲ የሚባለው ሲሆን ሁለተኛው የመካንነት አይነት ሁለተኛ ደረጃ መካንነት ወይም ደግሞ ሰከንደሪ ኢንፈርቲሊቲ ተብሎ ይጠራል። ልዩነቱ ምንድን ነው? የመጀመሪያ ደረጃ መካንነት ወይም ፕራይመሪ ኢንፈርቲሊቲ ማለት ጥንዶች ከተጋቡም በኋላ ይሁን በሆነ አጋጣሚ ከናካቴው ሙከራ እያደረጉ ግብረ ስጋ ግንኙነት እየፈጸሙ ምንም መከላከያ ሳይወስዱ ግብረ ስጋ ግንኙነት በአግባቡ እየፈጸሙ ከናካቴው ሴቷም አርግዛ የማታውቅ ከሆነ ወንዱም አስረግዞ የማያውቅ ከሆነ ልጅ የሚባለው ጽንስ የሚባለው ነገር ተፈጥሮ የማያውቅ ከሆነ ይህ ሁኔታ ነው የመጀመሪያ ደረጃ ኢንፈርቲሊቲ ወይም መካንነት ወይም ፕራይመሪ ኢንፈርቲሊቲ ተብሎ የሚጠራው። ሁለተኛው የኢንፈርቲሊቲ አይነት ሰከንደሪ ኢንፈርቲሊቲ ሲሆን ጥንዶች ምናልባት በጋራ ወይም ደግሞ በተናጠል ያ ማለት ሴቷ ከዚህ በፊት ልጅ ወልዳ ነገር ግን በሆነ አጋጣሚ ሌላ ትዳር ይዛ ከሌላ ትዳር ልጅ እምቢ ካላት ይሄ ሁለተኛ ደረጃ ኢንፈርቲሊቲ መካንነት ይባላል። ወንዱም እንዲሁ ከዚህ በፊት በሆነ አጋጣሚ ልጅ ነበረው ነገር ግን በሆነ አጋጣሚ ከሌላ ሴት ጋር ግንኙነት ሲያደርግ ወይም ደግሞ በትዳር ውስጥ የሚሆን በሆነ ሲቹዌሽን እንደገና ልጅ ለማግኘት ሲሞክር እምቢ ካለው ይህ የመካንነት ሁኔታ ሰከንደሪ ኢንፈርቲሊቲ ወይም ሁለተኛ ደረጃ ኢንፈርቲሊቲ ተብሎ ይጠራል። ብዙ ሰዎች ወይም ደግሞ ጥንዶች የሚገኙት በተለይ በሀገራችን የሁለተኛ ደረጃ ኢንፈርቲሊቲ ላይ ነው። የመጀመሪያውን ልጅ ይወልዱና ከዛ በኋላ እምቢ ይላቸዋል። ይህ ሁኔታ በጣም የተለመደ ነው በሀገራችን። እንዲሁም የመጀመሪያው ደረጃ ኢንፈርቲሊቲ እሱም በጣም የተለመደ ነው። ስለዚህ መካንነት መቼ እንደሚገጥመንና በምን አይነት ሁኔታ ሊገጥመን እንደሚችል ስለማናቅ ሁላችንም ምናልባት አንድ ወልደን ሁለት ወልደን ተጨማሪ መድገም ብንፈልግ እምቢ ሊለን ስለሚችል ሁልጊዜ ራሳችንን ከሐኪሞች ጋር ከጤናችን ጋር ካሉት ነገሮች ጋር ሁልጊዜ ቼክአፕ ማድረግ እንዳለብን በዚሁ አጋጣሚ ብዙ ባለሙያዎች ሲመክሩ እና ሐሳብ አስተያየት ሲሰጡ ይታያል። ስለዚህ ብዙ በሀገራችን የሚገኙ ሰዎች በሀገራችን ብቻ አይደለም በዓለም ላይ የሚገኙ ሰዎች ወይ የመጀመሪያ ደረጃ መካን ናቸው ወይም ደግሞ ሁለተኛ ደረጃ መካን ላይ ይገኛሉ የሚሉትን ነገሮች ማሰብና ማስታወስ በደንብ ይጠበቅብናል፣ ግድም ይለናል። ቤተሰቦች ውሃ እየጠጣችሁ ውሃ በጣም ጥሩ ነው፣ በተለይ አእምሮን ያረጋጋል። ፕሊስ እየጠጣችሁ ከዚህ ጋር አያይዤ እስቲ አንድ የሆነች ጥናት ልንገራችሁና ዳታውን ልንገራችሁ። ከመቶ ጥንዶች ውስጥ ከ80 እስከ 90% የሚሆኑት ጥንዶች በመጀመሪያው ዓመትና በመጀመሪያው ዓመት ሙከራ ውስጥ ነፍሰ ጡር ይሆናሉ። ከመቶ ጥንዶች ውስጥ ደግሞ ከ90% በላይ የሚሆኑት ደግሞ በሁለት ዓመት ውስጥ ነፍሰ ጡር ይሆናሉ። ይህንን ጥናትና ዳታ በደንብ የተረዱ ጥንዶች አንድ ነገር ሊረዱና ሊያውቁ ይገባል። ያ ማለት ምን ማለት ነው? ወዲያው እንደተጋባንና ልጅ ለማግኘት ሙከራ እያደረግን ለጊዜው ሲዘገይብን ወይም ደግሞ የምንፈልገውን ነገር ቶሎ የማናገኝ የማናረግዝ ከሆነ እናንተ ጥንዶች ልትናደዱ ልትበሳጩ አይገባም። ይህ የተለመደ ክስተት ስለሆነ ብዙ ሰዎች ወዲያው እንደተጋቡ ልጅ ይፈልጋሉ። ልጁ እምቢ ሲላቸው ድንጋጤ ውስጥ ገብተው የሚይዙት የሚጨብጡት ነገር ሲጠፋቸው ይታያል። ነገር ግን ቅድም እንዳልኳችሁ ምናልባት በመጀመሪያው ዓመት ሙከራ ሊሳካ ይችላል። እምቢ ካለ በሁለት ዓመት ውስጥ ሊሳካ ይችላል። እንዲሁም ተከታታይ የሆኑ ሙከራዎች እያደረጋችሁ መዘግየቱ ሲመጣ ነው ቀጥታ ወደ ሕክምና ተቋም ሄዳችሁ ሁለታችሁም አስፈላጊውን የሆነ ምርመራዎች አድርጋችሁ ችግሩ ምን እንደሆነ ማወቅ ያለባችሁ። ብዙ ጊዜ እዚህ ጋር የምናስተውለው ነገር ምንድነው?
ችግሩ ሲከሰት ሴቷ ናት በጣም እየሮጠች ቶሎ ሂዳ ወደ ሕክምና ቦታ ብቻዋን ተመርምራ ችግሯን ለማወቅ የምትጥረው። እኛ ወንዶች ብዙ ጊዜ ወደ ሕክምና ተቋም መሄድ አንፈልግም። ለምን ተብሎ ቢባል እኛ ወንዶች ማህበረሰቡ የሰጠን ነገር ምንድነው? ወንድ ልጅ መካን መሆን ስለማይችል በማንኛውም ሰዓት መውለድ ይችላል፣ እንደውም እስከ 90 ዓመቱ ድረስ ሁሉ መውለድ ይችላል የምትል ሁሉ ነበረች። ምናልባት ይሄ ዴፊኒሽን በአሁኑ ሰዓት እየሰራ ላይሆን ይችላል። ሴቶች ናቸው በየሕክምና ቦታዎች ወደ ላይ ወደታች ሲሉ የምናያቸው። ወንድየው አይፈልግም። በትግል በጣም ብዙ ታሪኮች አውቃለሁ። በተለይ እዚህ ምዕራፍ ላይ የ16 ጥንዶች ታሪክ ጽፌያለሁ። ወንዶች በፍጹም ሄደው መታየትና መመርመር አይፈልጉም። ለምን እንደሆነ አላውቅም። ሂጂ ብቻሽን ተመርምረሽ የራሱን ነገር አድርገሽ እንደፈለግሽ የሚሉ ናቸው። ወደ ጤና ተቋም እንኳን ዝም ብላችሁ ጎራ ብትሉ ሴቶች ናቸው በጣም በችግሩ የነሱ እስኪመስላቸው ድረስ። ነገር ግን አንዳንድ ጊዜ የሚያስቀው ነገር ምንድነው? ሴቷ ችግር ሳይኖርባት ወንዱ ላይ ችግሩ ይገኝና እቺ ሴት ብቻዋን ላይታይ ስትል የምናስተውልበት ሁኔታና አጋጣሚ አለ። ስለዚህ ሲጀምር በባልና ሚስት መካከል ችግሩ ሲፈጠር ችግሩ ያንቺ ነው የኔ ነው መባባል የለም። በትዳር ውስጥ ችግሩ የሷ ችግር ከሆነ የኔ ችግር ነው፣ የኔ ችግር ከሆነ ያንቺ ችግር ነው ተብለን እርስ በርስ ችግሩን ሼር ማድረግ አለብን እንጂ ቤታችን ውስጥ ጣት እየተቀታሰርን እና አንቺ ነሽ አንተ ነህ እየተባባልን ይሄ የገነባነውንና በፍቅር የጀመርነውን ትዳር ወደ ማፍረሱና ህይወት ወደ መሰላቸት ሁኔታ ይመጣል። ይህ እንዳይሆን ነው እንግዲህ ይህ ችግር ሲፈጠር በጋራ ወደ የምትፈልጉበት ሶሉሽን ልታገኙበት ወደ የምትፈልጉበት ቦታ በጋራ መሄድ የሚገባችሁ እናንተ ጥንዶች። ስለዚህ ይህ ችግር የሴት ብቻ አይደለም፣ ይህ ችግር የወንድ አይደለም፣ እምቢ ሲል የጋራ ችግር ነው። ባለኝ ኤክስፒሪየንስ በጣም ብዙ ሰዎች ወደ እኛን ይሄን ሕክምና በተለይ በውጭ ሀገር ለማግኘት ሲፈልጉ በጣም ብዙዎቹ የሚሳካላቸው ሴቶቹ በጣም ጥሩ ሕክምና አድርገው የሚሳካላቸው ባሎቻቸው የሚያደርጉላቸው ሰፖርት በጣም ከፍተኛ ሲሆን ነው። አንዳንድ ባሎች ሲመጡ ምንም በቃ የሷ ችግር ነው የራሷ ጉዳይ ነው ብለው ጭራሽ ከሲስተሙ የሚወጡ ችግሩን ትወጣው ብለው የሚሉ ሰዎች ባይናችን አይተናል። አንዳንድ ባሎች ደግሞ አሉ ችግሩ ምንም እነሱ ጋር ባይኖር የሷ ችግር እንደሆነ እያወቁ ችግርሽ ችግሬ ነው ብለው ሚስቶቻቸውን የሚንከባከቡ በሞራል የሚጠብቁ አይዞሽ እያሉ ሰፖርት የሚያደርጉ እንዳሉ እናውቃለን። ሲጀምርም በዚህ ችግር ውስጥ ሆናችሁ ሕክምናውን ለማድረግ ወደ ሕክምና ቦታ ስትሄዱ የመጀመሪያው ዶክተርሽ ያንቺ አጠገብሽ ያለው ባልሽ ነው። ለሱም መውለድ አችልም ተብሎ በዚህ ዲፕሬሽን ውስጥ እንዳይገባ ህይወት እንዳያስጠላውና በዚህ ችግር ውስጥ እንዳለ ስታቂ መጀመሪያ ትሪት ማድረግ ያለብሽና ሞራሉን መጠበቅ ያለብሽ የመጀመሪያው ዶክተር ለሱ አንቺ ነሽ። ይህ ግን በአገራችን በኢትዮጵያ ሪሊ የተለመደ ክስተት ነው ወይ? የራሱ የሆነ ጥናትና ምርምር ይፈልጋል። እኔ ያቀረብኩት የራሴ ምልከታ ነው። ምናልባት የእናንተንም ኤክስፒሪየንስ ኮመንት ሴክሽን ውስጥ ብታስቀምጡልን መልሰን በደንብ ልንወያይበት እንችላለን። ስለዚህ ይህ የመካንነት ትርጉም ከሕክምናው አንጻር በዚህ አይነት መንገድ ከገለጽን ሌላውንና ተጨማሪውን ነገር በባለሙያ በተደገፈ እና ከእንግዶች ጋብዘን በደንብ በሰፊው እንወያይበታለን። እስከዛው ድረስ ግን የትም ሳትሄዱ ፕሮግራማችንን ሰብስክራይብ እያረጋችሁ ፖድካስታችንን ሰብስክራይብ እያረጋችሁ ሼር እያረጋችሁ ለሌሎች እንዲዳረስ ብታረጉልን ደስ ይለናል። አሁን ቅድም እንዳልኳችሁ እኔ ባለሙያ ስላላይደለው የሕክምናውን ከሕክምና አንጻር ትርጉሙን ብሰጥ በእኔ አንደበት ስለማያምር ለባለሙያዎቹ ልተውና ወደሚቀጥለው ፖይንት ልግባ። ለመካንነት የተሰጡ ትርጓሜዎች ከማህበረሰባዊ እና ባህላዊ አንጻር ከማህበረሰብና ከባህል አንጻር ትርጓሜዎቹ እንዴት እየተሰጡ እንደሚገኙ በደንብ ላወራላችሁና ልነግራችሁ እችላለሁ። ይህንን መንገር ብቻ ሳይሆን ይህ የተሰጠው ትርጓሜ የሚያሳድረውንም ተጽዕኖ አብሬ ልነግራችሁ እችላለሁ። የሐሳብ ክፍተት ልዩነት ካለ የሐሳብ ፍጭት ሊኖር ስለሚችል ኮሜንት ሴክሽን ውስጥ እየገባችሁ ኮሜንት እንድታረጉኝ እፈልጋለሁ። አንደኛው መካንነት እንደ ባዶነት መቆጠር፣ ይሄ ኢንኮምፕሊትነስ ተብሎ የሚጠራው ነው። ኢንኮምፕሊትነስ ወይ ደግሞ መካንነት እንደ ባዶነት መቆጠር በማህበረሰባችን ግንዛቤ መሰረት ልጅ የሌለው ትዳር ወይም ትዳር ውስጥ ልጅ ከሌለ ይህ
ትዳር እንደ ጎዶሎ ወይም እንደ ባዶ ቤት መቆጠር። በጣም ብዙ ሰዎች በዚህ መንገድ የሚያስቡ አሉ። ምን ማለት ነው ትርጉሙ? ልጅ የሌለበት ቤት ጭልጭል ይላል የሚል አባባል በመጥቀስ ይህ የተገነባው ምርጥ ትዳር ባዶ እንደሆነ እየተቆጠረ ይገኛል። መካንነት የትዳር ዓላማ አለመሳካትም ተደርጎ ይወሰዳል። ያ ማለት ነው ጥንዶች ትዳር መስርተው ይህ ትዳር ሰክሰስፉል ነው ተብሎ የሚጠራው ልጅ ወልደው ሲያሳዩ ነው እንደተሳካ ተደርጎ የሚቆጠረው። እንደዚህም ተደርጎ የሚያስቡ አሉ። አንድ ሰው ምንም ያህል ሀብታምም ይሁን ድሃ፣ ተራ ሰውም ይሁን ባለስልጣን፣ የተማረም ይሁን መሃይም፣ ምንም ይሁን ምንም የስኬት ጣራ ደረሰም ይድረስ ወይም የመጨረሻው የድህነት ወለል ውስጥም ይኑር፣ ይህ ሰው ልጅ ከሌለው ምንም እንደሌለው ተደርጎ ይተረጎማል። ቤተሰቦች እስቲ እዚህ ሐሳብ ላይ ጨምሩበት። ይህ ሐሳብ ትክክል ነው? ይህ ህብረተሰቡ ከማህበረሰብና ካለው ነገር ጋር ከማህበረሰብ እና ከባህላዊ ግንዛቤ ጋር የሚሰጠው ምልከታ ነው፣ የሚሰጠው ትርጉም ነው። እንደዛ ነው። በጣም ብዙ ሰዎች አይደለም ለራሳቸው ለሰው ተርፎ በዓለም ላይ በጣም ብዙ ተጽዕኖ የሚያደርጉ ጥንዶች አሉ። በተናጥልም ሴቷም አለች ወንዱም አለ። ስኬታቸው በዓለም መድረክ ላይ የሚጨበጨብላቸውና በጣም በቃ ቦታ የምንሰጣቸው አለ። ነገር ግን እቺ ሴት ካልወለደች ይሄ ሁሉ ያደረገችው አስተዋጽኦ እንደ ዜሮ መቆጠሩ አግባብ ነው? እናንተስ ምን ትላላችሁ? ወንዱም እንደዛ። በጣም ብዙ ባለትዳሮች ይለፋሉ፣ ይጥራሉ፣ ይግራሉ፣ ከነሱ አልፎ ለሌሎች ይደርሳሉ። የብዙ ድርጅት ባለቤቶች ናቸው። የእውቀት የቀለም ቀንድ ናቸው። የትም ደርሰዋል። እሱ ስኬት በደንብ ይወራላቸዋል። በጣም ብዙ ሰው ያውቃል። ነገር ግን በሆነ አጋጣሚ ልጅ ካልወለዱ ምንም ነገር እንዳደረጉ አይቆጠርላቸውም። ለምን? ልጅን ማን ነው የአንድ የትዳር ስኬት ዓላማ ወይም መደምደሚያ አድርጎ የሰጠን? ራሱ ማህበረሰቡ ነው። ልጅ መውለድ እንደ አንድ ትልቅ ስኬት አድርገን እንድንቆጥረው ያደረገን ራሱ ማህበረሰቡ ነው። ምንም ብንሰራ ልጅ ከሌለን ግን በዜሮ ተጣፍቶ ምንም እንደሌለን አድርጎ የሚነግረን ማን ነው? ራሱ ማህበረሰቡ ነው። ቤተሰቦች፣ ይህ አመለካከት ታዲያ መቀየር የለበትም? ሲጀምርስ ልጅ የእግዚአብሔር ስጦታ እንደሆነ በደንብ አምናለሁ። ስጦታ ሲሰጠን ደግሞ እኛ በኃላፊነት ተቀብለን እንድናሳድግ እኛ ተወካዮች ነን በዚህ ምድር ላይ። ሲጀምር ልጆቹ የኛ አይደሉም፣ እኛ ተወካዮች ነን። ኦኬ፣ እኛ ለዚህ ጉዳይ ፈጣሪ ካላጨንስ ማን ነው ልጅ ግዴታ ነው ብሎ የግድ በቤተሰብ ውስጥ በትዳር ውስጥ ልጅ መምጣት አለበት ብሎ የነገረን ከታች ማን ነው ብለን ብንል ማህበረሰቡ ነው። ይህ ትርጓሜ ታዲያ ትክክል ነው? ደግሞ የምናመጣቸው ተረትና ምሳሌዎች በጣም የሚያናዱ፣ ቆሽት የሚያሳርሩ፣ አንገት የሚያስደፉ፣ ቅስም የሚሰብሩ ናቸው። ልጅ የሌለው ቤት ጭልጭል ይላል አሁን ማለት ምን ማለት ነው? በጣም ያስጠላል። ተጽዕኖ በጣም ብዙ ነው። ቅስም ከመስበር አንገት ከማስደፋትና ብዙ ነገር ከማድረግ ባለፈ ደግሞ እነዚህ ጥንዶች የፈለገ ቢሆን የስኬት ጣራ ላይ ቢደርሱ ይህ ተጽዕኖ እነዚህ ጥንዶች ላይ ሲደርስ እነዚህ ጥንዶች ላይ ምን ይፈጠራል? ጥንዶቹ ለራሳቸው ያለው ግምት ይሄ ሰልፍ ኢስቲሜታቸው እንዲቀንስና ይሄ በዓለም መድረክ የተጨበጨበላቸውን ስኬት በስኬታቸው እንዳይደሰቱና ስኬቱ ዜሮ እንደሆነ ምንም ነገር እንዳላደረጉ አድርጎ ያስባቸዋል። ይሄ ነው ተጽዕኖ። ታዲያ ከዚህ ነገር ለመውጣት ምን ይደረግ ሲባል አሁንም ማህበረሰቡ ላይ መሰራት አለበት። ልጅ ግዴታ አይደለም። ልጅ ለሁሉም አይሰጥም። ልጅ በፈለግነው ጊዜ ላይሰጠን ይችላል። ሁሉም የራሱ ጊዜ አለው። ይሄን በደንብ ሊታሰብበት ይገባል። መካንነት ከዚህ አንጻር መተርጎም የለበትም። በደንብ አስቡበት። ይሄን ፕሮግራም በተለይ የምትከታተሉ ምናልባት የእንደዚህ አይነት የአመለካከት እና የተዛባ መረጃዎች ካሏችሁ እንድታስተካክሉ በዚህ ፖድካስት ስም እጠይቃችኋለሁ።
ሁለተኛው ቤተሰቦቼ የዚህ የመካንነት ጉዳይ እንዴት ደግሞ ይተረጎማል? መካንነት እንደ ስም መጥፊያ ወይም ደግሞ ሉዝ ኦፍ ሌጋሲ ብለን የምንጠራው አይነት ደግሞ ትርጉም ሲሰጠው እናስተውላለን። በኢትዮጵያ ባህል ልጅ እንደ ስም መተኪያ ወይም ደግሞ እንደ ዘር ማስቀጠያ ተደርጎ ነው የሚተረጎመው። ዩሲ ስንል ራሱ ስንወልድ ዘሬን ተካው፣ ስሜን ተካው፣ ሌጋሲን አስቀጠልኩ ብለን አይደል የምንለው። ልጅን እንደ ዘር ማስቀጠያ አድርገን እንወስደዋለን፣ እንደ ስም መተኪያም አድርገን እንወስደዋለን። ከዚህ በፊት ይህንን ሕክምና ለማድረግ ወደ ህንድ ሀገር ለመሄድ የፈለገች አንድ ሴት ያለችኝን በጣም አስታውሳለሁ። ምንድነው ያለችኝ? እንዴ ፍቃዱ፣ አሁንማ ሄጄ የሞቴን ታግዬ ሄጄ ልጅ መውለድ አለብኝ። ምክንያቱም አለችኝ፣ ምክንያቱም ስሞት ቀለበቴን የሚቀበለኝና የሚረከበኝ ሰው ፈልጋለሁ አለች። ዩሲ በጣም የሚያስደነግጥ አገላለጽ ይመስላል ቤተሰቦች። እና ለካ አንድ ሰው ሲሞት ቀለበቱ ወልቆ ለልጅ ይሰጣል። ያ ምንድነው? ህብረተሰቡ ልጅ ወልዶ እሱ ሲሞት ስሙን የሚተካ ዘር ማስቀጠያ አድርጎ ያስባል። ይህ አባባልና ይህ ትርጓሜ በእርግጥ ትክክል ነው ወይ? እሺ ትክክል ነው ብለን የምናስብ ከሆነ ይህ ነገር ባይከሰትስ? ልጅ ባይመጣስ? ስማችን ጠፍቷል ማለት ነው? ስምስ የሚተካው በምንሰራው ምድር ላይ በምንሰራው መልካም ስራ እንጂ ምናልባት በወለድናቸው ልጆች ላይሆን ይችላል። አንዳንድ በጣም ብዙ ሰዎች አሉ የወላድ መካን የሆኑ ልጆቻቸው ምንም ቤተሰቦቻቸውን ወደፊት ሌጋሲያቸውን ያስቀጠሉ አሉ። እነሱስ ይህ ትርጓሜ ለነሱስ ይሰራል? ትርጉሙ ምን ማለት ነው? የዚህ መካንነት የአንድ ትውልድ ሰንሰለት መበጠስ ወይም ደግሞ እንደ ዘር ማጥፋት ተደርጎ ይወሰዳል ነው ትርጉሙ። እንደውም በጣም አንድ የሆነ አገላለጽ አለ፣ ለአፈር የሚሆን ልጅ የለውም የሚባል። በስማ በጣም ብዙ እሴቶች፣ ባህሎች አሉን። የምንጠቀማቸው ምሳሌያዊ አነጋገሮችና የምንጠቀማቸው ነገሮች ግን አንዳንድ ጊዜ በጣም ይከብዱና እንደው ለመተርጎምም ለማንበብም ሁሉ የሚከብዱ አሉ። እንግዲህ ለአፈር የሚሆን ልጅ የለውም የሚለው አገላለጽ የመካንነት የታሪክ ማብቂያ አድርጎ የመተርጎም ዝንባሌን ማሳየት ነው። ትንሽ ከባድ ነው። እንደውም እኮ አንድ ሰው ሞቶ ወደ ቀብር ስንሄድ እኮ እኔ ራሴ ተሳስቼ የጠየቅኳቸው ጥያቄዎች አሉ። ልጅ ወልዷል? ዘር ተክቷል? እዛው ገና ሳይቀበር እኮ ነው ሬሳውን ይዘን እየሄድን። ልጅ ወልዷል? ዘር ተክቷል? ጎሽ ልጅማ ካለው አልሞተም ማለት ነው የሚባልበት ሶሳይቲ ውስጥ ነን ያለ ነው። ካልሆነስ? ይሄ በጣም መስተካከል የሚገባው አመለካከት ግንዛቤ ይመስለኛል። ጥንዶቹ ደግሞ በከፍተኛ ደረጃ የጭንቀት ስሜት ውስጥ የሚገቡት ለምንድን ነው? ምናልባት ልጅ ካልወለዱና የስም መተኪያ ዘር ማስቀጠያ ከሌላቸው በቃ ከኔ በኋላ የሚጠራ ስም የለም ብለው በማሰብ ባለመውለዳቸው ምክንያት እጅግ በጣም ከፍተኛ የሆነ ዲፕሬሽን ውስጥ የሚገቡ ላይፍ ያስጠላቸው በጣም ብዙ ጥንዶች እንዳሉ እናውቃለን። የሚገርመው ነገር እኮ ይሄ ልጅ አለመውለድ ችግር በሀገራችን በኢትዮጵያ ነው በጣም እንደ ትልቅ ተደርጎ የሚወሰደው። ሌሎች ሀገራቶችና ዓለማቶች ላይ ብትሄዱ ልጅ አለመውለድ ኢትስ ኮመን። አንድ ሰው ባለመውለዳቸው ምክንያት ማንም ሰው ያን ያህል ጣት ሲቀሳሰርባቸው አታዩ። እኛ ሀገር ነው በተለይ ልጅን እንደ ትልቅ ስኬት እንደ ትልቅ ግብ ተደርጎ ስለተሳለልን ልጅ መውለድ እንደ ግዴታ አድርገን የምንቆጥረው። እነዚህ ሁለቱ መካንነት እንደ ባዶነት ኢንኮምፕሊትነስ እና መካንነት እንደ ስም መጥፊያ ሉዝ ኦፍ ሌጋሲ የሚባለው ከማህበረሰብ አንጻር የሚሰጠው የመካንነት ትርጓሜ ነው። ሌሎቹንም እንደዚሁ እንቀጥላለን። 4 ነጥቦች አሉ። ምናልባት ፖድካስት በሚቀጥለው ፕሮግራማችን ላይ ይዤላችሁ እስከምቀርብ ድረስ የማትጠብቁ ከሆነ መጽሐፉን ገዝታችሁ እያነበባችሁ ብትጠብቁን ከዚህ የምናወራውን ወይም ደግሞ የምንሰነዝረውን ሐሳብ በደንብ ልትረዱትና አንደርስታንድ ልታረጉትና የራሳችሁን ምልከታ ልታስቀምጡበት ይችላል የሚል እምነት ስላለኝ
መጽሐፉን በእጃችሁ አስገቡ። በነገራችን ላይ መጽሐፉ የት ይገኛል ቢባል አሁን በጣም አሪፍ ሆነን በኢትዮጵያ በማንኛውም ክልል ላይ ሆናችሁ ዘመን ገበያ ቴሌብር ላይ ገብታችሁ ዘመን ገበያ ብትሉ መጽሐፉ ያላችሁበት ቦታ በዘመን ገበያ አማካኝነት ይደርስላችኋል። አንድ ሁለተኛ በአዲስ አበባ በተለያዩ የመጽሐፍት መደብሮች ታገኛላችሁ። ሶስተኛው ደግሞ መጽሐፉን እንፈልገዋለን የምትሉ ከሆነ ደግሞ ስልክ ብታስቀምጡልን ደውለን የራሳችን ዴሊቨሪ ፐርሰኖች አሉን አምጥተን ልናስረክባችሁና ልንሰጣችሁ እንችላለን። እንግዲህ የመካንነት ትርጉሞች ከዚህ አንጻር ምን ይመስላል የሚለውን በዚች አጭር ቪዲዮ ይዤላችሁ የቀረብኩት ፍቃዱ ተስፋዬ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ። ባይ